ለሙሌ ወይም ለሱዲ የካባ ማልበስ ስርዓት ነው የምናደርገው። ጋሽ ደረጃ ያለብሱልናል። በጭብጨባ በደስታ ከፍ ብላችሁ እግዚአብሔርን እያመሰገናችሁ ቁሙና መስገን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ባኮስ የኪነ ጥበባትና ሁነቶች አዘጋጅ ማህበር የምስጋና የምስክር ወረቀት ለመምህር ሙሉጌታ ተሊላ። እርስዎ የቅድስት ቤተክርስቲያንን መንፈሳዊ አገልግሎት በመደገፍ ሕፃናትና ወጣቶች የቤተክርስቲያንን ፍቅር፣ የሀገር ክብር በልባቸው እንዲያድርባቸው ዛሬም ድረስ ዘመኖትን ለቅድስት ቤተክርስቲያንና ለሀገር የሚያደርጉትን ከፍ ያለ አገልግሎት በመገንዘብ ባኮስ የኪነ ጥበባትና ሁነቶች አዘጋጅ ማህበር ይህን የእውቅና ሰርተፍኬት ስንሰጦ ታላቅ ክብር ይሰማል። ለበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትን በሌሊትም እውነትን ማውራት፣ 10 አውታር ባለው በገና ከምስጋና ጋርም በመሰንቆ ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋናም ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና። መዝሙረ ዳዊት መዝሙር 91 እና 94 ከቁጥር 1 እስከ 5 ቡሄ 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 በሉ። የቡሄው ምስራች ዝማሬ የጅራፉ ጩኸት ማለቂያው ሲቃረብ የክረምት ወራት ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ብለው እንዳስተማሩን አበው ቀደምት። መስከረምም ጠባ፣ አበቦችም በምድር ላይ ተገለጡ፣ ውብ የሆነ መዓዛቸውን ሰጡ። የአበባዮች ድምፅ ታሪኩን ሲሰሙት ለዛ ባለው ዜማ በጥሩ አንደበት በመስቀል ደመራ የሰው ደስታ፣ በልደቱ ልልታ በገና ጨዋታ፣ የጥምቀቱ ሆታ የሁሉ ትውስታ፣ የትንሣኤው ብርሃን የሰው ሰላምታ፣ አይረሳም የትም የሀገር ትዝታ። ኢትዮጵያ ሀገራችን እናታችን ሆይ በሄድንበት ሁሉ አንቺን ብንረሳሽ ቀኛችን ትርሳን። ባናስተላልፈው ለተክለ ባህልሽን የወቅሰናል አጽማቸው የአባቶቻችን፣ የወቅሰናል አጽማቸው የአባቶቻችን። ቡሄ በሉ ቡሄ በሉ ልጆች ሁሉ የእኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጸው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን። ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት። ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን። ታቦር አርሞንኤም ብርሃን ታየባቸው ከቅዱስ ተራራ ስም ደስ አላቸው። ሰላም ሰላም ታቦር ተራራ ብርሃነ መለኮት ባንቺ ለአበራ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን። ሙሴ ኤልያስ እንደተሸበሩ እውነትን ስላዩ የሥላሴ ክብሩ አበደመና ከገናና ክብሩ ድምፁን ሳነሳ እዚያ በነበሩ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን። በድምፀ መለኮት ደንግጠው ሲወድቁ ዳሱ አስነሳቸው ምስጢርን እንዲያውቁ የሚያስደንቅ ግርማው ጌታ መገለጡ ሐዋርያቱም
ሶስት ዳስ ሰርተው መኖር መረጡ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። እዛ ማዶ ብርሃን በራ ይታየናል ከረጅም ተራራ። በሉ እንሂድ ከዚያው እንድረስ ደብረ ታቦር አለ ደስ ደስ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። ንጉሥ ክርስቶስ ጌታ ነው ጌታ ስራው ይነገር የእርሱ ውለታ። እንከተል እርሱን ሳናመነታ አምላካችን ነው ጋሻ መከታ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። በተዋህዶ ወልደ ከበረው የእግዚአብሔር አምላክ ቡሄ በሎ ቡሄ በሎ የአዳም ልጆች ብርሃንን ተቀበሉ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። አባቴ ቤት አለ ለከት እናቴም ቤት አለ ለከት አጎቴም ቤት አለ ለከት አክስቴም ቤት አለ ለከት ተከምሯል እንደ ኩበት። ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። የዓመት ልምዳችን ከጥንት የመጣ ከተከመረው ከመሶብ ይውጣ ከደብረ ታቦር ጌታ ስለመጣ የተጋገረው ሙልሙሉ ይምጣ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። ኢትዮጵያውያን ታሪክ ያላችሁ ባህላችሁን ያዙ አጥብቃችሁ ችቦውን አብሩት እንዳባቶቻችሁ ሚስጥር ስላለው ደስ ይበላችሁ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። የቡሄው ብርሃን ለእኛ መጣልን። በተዋህዶ ወልደ ከበረው የእግዚአብሔር አብ ልጅ ወልደ ማርያም ነው። ቡሄ በሎ ቡሄ በሎ የአዳም ልጆች ብርሃንን ተቀበሉ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። የቡሄው ብርሃን ለእኛ መጣልን። ለድንግል ማርያም አዛደሽ ቅዱሳን ጻድቃን የሞሉብሽ በረከታቸው ያደረብሽ ሁሌም እንግዶች የሚያርፉብሽ ሀገረ እግዚአብሔር ኢትዮጵያ ነሽ። ሀገረ ቅዱሳን ኢትዮጵያ ነሽ። ሀገረ ማርያም ኢትዮጵያ ነሽ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። የቡሄው ብርሃን ለእኛ መጣልን። አባቶቻችን ያወረሱን የቡሄን ትርጉም ሲያሳውቁን እንድንጠብቀው ለእኛ የሰጡን ይህን ነውና ያስረከቡን። ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። ለሐዋርያት የላቀ መንፈስ ዛሬም በኢትዮጵያ ጸጋው ይዳረስ። በበጎ ምግባር እንድንታደስ ለቅን ልቡና ለጥሩ መንፈስ በረከተ ቡሄ ለሁላችን ይድረስ። የአምላክ በረከት ለሁላችን ይድረስ። ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ መጣልን። ዓመት አውደ ዓመትህ ዓመትህ በጋሽዬም ቤትህ ዓመትህ ይግባ በረከትህ ዓመት
ዓመት በማንብዬ ቤት ዓመት ይክፈል በሰውነት ዓመት ወርቅ ይፍሰስበት ዓመት ማርና ወተት ዓመት እንዲሁ እንዳላችሁ በፍቅር አይለያችሁ ለዓመቱ በሰላም ያደርሳችሁ ክርስቶስ በቀኙ ያቁማችሁ የመንግሥቱ ወራሽ ያደርጋችሁ እንዲሁ እንዳለን አይለየን ለዓመቱ በሰላም ያደርሰን አማኑኤል በቀኙ ያቁመን የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት ይግባ በሁሉም ቤት የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት ይግባ በሁሉም ቤት በሁሉም ቤት ይግባ በረከት በሁሉም ቤት ይግባ በረከት እንቆም በሃይማኖት ጸንተን በትጋት አስራት አገር ብለን የድንግል ያቆዩልንን ያበው ይገባልና ልንጠብቅ ባህላዊውን ያባቶች ባህላዊውን ያባቶች ፊት ስለ ዝማሬ ፈጠራችን የእግዚአብሔር ስም የተመሰገነ ይሁን። ይሄ ለሙልሙሎ የሰጣችሁኝ እህት በአሁኑ ሰዓት ረዳት ማንም የላትም። ካጠገቧ ያሉት ሰዎች በሞት ተለይተዋታል። ስለዚህ ማህበራችን ማህበረ ቅዱስ ያሬድና ማህበረ ፊልጶስ ያቀዱት ወደፊት የገቢ ማሰባሰቢያና ስራ የምሰራበት ነገር ታቅዷል። ትላንትናም በቅዱስ ያሬድና ፊልጶስ በነበረው የዚህ ሱባኤ ወቅት ጸሎት ላይ እንዲህ ብለን ጥቂት ልጆች ነበሩ። ወደ 2600 ብር የሚሆን ተገኝተዋል። እዚህ ካለው ጋር ተደምሮ ለበዓል ለዘመን መለወጫ ለእሷ የምንጠቀምበት ነው ማለት ነው። እግዚአብሔር ይስጥልን። በእኔ በኩል አጠናቅቄያለሁ። እሺ፣ እግዚአብሔርን እናመስግነው እስቲ ሁላችሁ። መቼም ከሞት ያልተረፈ የለም፣ ከበሽታ ያልዳነ የለም፣ ከመሰበር ያልተጠገነ የለም፣ ተስፋ ከመቁረጥ ተስፋው ያለመለመለት የለም። እዚህ ውስጥ ከ30 ዓመታት በላይ ነው የተገናኘ ነው። ይሄ ስራ የእግዚአብሔር ስራ ነው፣ የሰው ስራ አይደለም። ሁላችንም በመንገድ ቀርተን ነበር የሆነ ቦታ ላይ፣ ሁላችንም አልጋ ላይ ቀርተን ነበር የሆነ ቦታ ላይ፣ ሁላችንም ተስፋ ቆርተን በሸለቆ ውስጥ በማጀት ውስጥ ተቀብረን የሰው ዓይን አናይም ያልንበት ጊዜ ነበረ። አሁን እግዚአብሔር ቀና አድርጎ በሕይወት አቆይቶ በጤና አቆይቶ እንደዚህ እሱን እንድናመሰግን ወደኋላ ከ30 ዓመት በፊት ተጉዘን ከ25 ዓመት በፊት ተጉዘን እሱን እንድናመሰግን እንደ አዲስ የወለደን የፈጠረን እግዚአብሔር ስሙ የተመሰገነ ይሁንልን። እግዚአብሔርን አመስግኑት። ይሄን እግዚአብሔር ስላሳየን ማለት ነው። ጥላሁንን ታውቃላችሁ። ደጉ ሳምራዊ በሚል በማህበረ ቅዱሳን ቴሌቪዥን ላይ ብዙ ሰዎችን በተለይ ወደ ኋላው ሄዶ የሰፈሩን ሰው አይረሳም፣ የመንደሩን ሰው አይረሳም፣ የማህበሩን ሰው አይረሳም፣ አብሮ አደጉን አይረሳም፣ አብረው ያሉትን የኖረበትን መንደር አይረሳም እና ብዙ ሰዎችን በደጉ ሳምራዊ ላይ አቅርቦ ብዙ ሰዎችን እንዲረዱ አድርጓል። ይህንን እንዲያደርግ ያደረገው ማህበረ ቅዱሳንን አመስግኑልን። ይህንን እድል የሰጠውን ማለት ነው። እዚህ ብቻ አይደለም ተዋል፣ ግን በተለየ ሁኔታ የእኛን ስለምናውቅ ነው እና ጥላሁንን እግዚአብሔር በእድሜ በጤና ይጠብቅለት፣ ባለቤቱን ይጠብቅልን፣ ልጁን ይጠብቅልን። እንዲሁም ሁሉንም መምህር አለማየሁን፣ መምህር ሙሉጌታን ከነ ባለቤቶቻቸው ነው የምናመሰግናቸው። ለዚህ ነገር የእናንተ ድርሻ ከፍተኛ ነው። እንዲሆኑ ያደረጋችሁት እናንተም ስለሆናችሁ ከነ ቤተሰባችሁ እግዚአብሔር አምላክ ይጠብቃችሁ።